ንጹሕ ይሆን ዘንድ አልተጠመቀም በሚል ርዕስ ነው የምንማረው። የዛሬው ዕለት ከተራ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርት ያስተምርበት ከነበረው ካደገበት ከገሊላ አውራጃ ተነስቶ ዮሐንስ ወደሚያጠምቅበት ወደ ዮርዳኖስ እንደሄደ ዮሐንስ ወንጌል ምዕራፍ 3 ላይ ቤተ ክርስቲያን ይህንን በዕለቱ ተሰብካለች። ዮሐንስ ካህን ወልደ ካህን የካህን ልጅ ወልደ መካን የመካኒቱ የኤልሳቤጥ ልጅ የነበረ እናቱ በሕፃንነት የሞተችበት ነገር ግን ለሰው እውነተኛ እናት አባት እግዚአብሔር ነውና በምድረ በዳ ያለ እናት መንፈስ ቅዱስ እናት ሆኖት ያለ አባት መንፈስ ቅዱስ አባት ሆኖት ያለ ምግብ ያለ አልባሽ ያለ አጫዋች ያለ ጎረቤት እግዚአብሔር ዘመድ እግዚአብሔር ቦታ እግዚአብሔር ምግብ ሆኖት የኖረ ንጹሕ ድንግል ባህታዊ ነው። ዮሐንስ ጌታችን ኢየሱስ ክርስቶስን ቆሞ አየው። ከደቀ መዛሙርቱ ጋር ሳለ ክርስቶስ ወደ እርሱ ሲመጣ አየ። የሰማያት ጌታ ፍጥረት የሚላላኩት በሰማይና በምድር የማይወሰን በማኅፀነ ማርያም በቸርነቱ እኛን ለማዳን የተወሰነ እርሱ በትሕትና እርሱ ወዳለበት ሲመጣ ተመለከተ አሻግሮ። ኋላ ምን አለ ለደቀ መዛሙርቱ? ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ብሎ ክርስቶስ የዓለምን ኃጢአት የሚያስወግድ በቀራንዮ የሚሰዋ ኃጢአታችንን የሚሸከም የእግዚአብሔር በግ መሆኑን በዛሬው ዕለት ዮሐንስ ነገረን ማለት ነው። አሁን ዮሐንስ ስለ ክርስቶስ ሲናገር የዓለሙን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ብሎ ለደቀ መዛሙርቱ የክርስቶስን ሰማያዊ በግነት ነገራቸው ይላል። ደቀ መዛሙርቱ ይህንን ትምህርት ሰሙ። ኋላ ጌታችን ኢየሱስ ክርስቶስ ዮሐንስን መጣና እኔ ካንተ ልጠመቅ እወዳለሁ፣ አንተ እኔ ልታጠምቀኝ መጥቻለሁና አጥምቀኝ ብሎ ክርስቶስ የማይነገር የማይገለጽ ትሕትናን በዛሬው ዕለት በዮርዳኖስ ወንዝ አሳየ ይላል። ክብር ለስሙ ይሆንልን። ዮሐንስ እንዲህ አለ፣ በአይደ አጠምቅ በስምከ፣ ሌላውን እገሌ ተጠመቅ በማየ ንስሐ ከመትኩን ረድኦ ለክርስቶስ፣ የክርስቶስ ተማሪ የክርስቶስ ልጅ ትሆን ዘንድ በንስሐ ውሃ ተጠመቅ እያልኩ ሌላውን በአንተ ስም አጠምቃለሁ። ወበስመ መኑ አጠምቅኪያከ፣ ጌታ ሆይ አንተን በማን ስም አጠምቅሃለሁ? ስመ አብከ፣ የአብ ስም አለህ። ወስመ መንፈስ ቅዱስ ህልው ውስቴትከ፣ የመንፈስ ቅዱስም ስም አለ። ወስመ ወልድ ሌለሊከ፣ ወልድም የተባልከ አንተነ፣ አንተን በማን ስም አጠምቅሃለሁ? በዚያውስ ላይ ጌታ ወደ ባሪያው እንዴት ይመጣል? ባሪያ ወደ ጌታው ይሄዳል እንጂ ብሎ የክርስቶስን ትሕትና ዮሐንስ ገለጸ ይላል። ጌታችን ኢየሱስ ክርስቶስ በዛሬው ዕለት መታዘዝን አሳየ። ዮሐንስ አፈወርቅ እንዲህ ይላል፣ ኦ ለዛቲ ትሕትና ዘበውስቴታ ረከብነ አብየ ብዕለ፣ በውስጧ ከፍታን ያገኘንባት ክብርን ያገኘንባት ይቺ የጌታችን የኢየሱስ ክርስቶስ ትሕትና ምን ትደንቅ ምን ትረቅ የምትደንቅ ትሕትና ነች። የሚያስደንቅ ትሕትናን ኢየሱስ ክርስቶስ በዮርዳኖስ ወንዝ ዳር አሳየ በዛሬው ዕለት። ኋላ ዮሐንስ ምን አለው? እኔ በአንተ ልጠመቅ እወዳለሁ፣ እኔ በአንተ ተጠምቄ ልነጻ እወዳለሁ። አንተ በእኔ ልትጠመቅ አይገባህም፣ ይህንን ላደርግ አልችልም ብሎ በዛሬው ዕለት ዮሐንስና ጌታ ተመላልሰዋል። ታሪኩ ሰፊ ነው። ይሄንን የኢትዮጵያ ቤተ ክርስቲያን በዛሬው ዕለት በንባብ ብቻ ሳይሆን በተግባር ዮርዳኖስን በሀገሯ ሰይማ ታቦቱ የኢየሱስ ክርስቶስ ምሳሌ ሆኖ ኢየሱስ ክርስቶስ ወደ ዮሐንስ ከገሊላ እንደመጣ ካህናቱ የኢየሱስ ክርስቶስ ምሳሌ አድርገው ታቦተ ሕጉን ተሸክመው በብፁዓን ሊቃነ ጳጳሳት መሪነት በካህናቱ እጀባ
ወደ ዮርዳኖስ የምንመጣው ይህንን ለማዘከር ነው። የተወደዳችሁ ምእመናን